የሩሲያና ዩክሬን ጦርነት ወደ አራተኛ ዓመቱ እየተጠጋ ባለበት በዚህ ወቅት ግጭቱ አሁንም በከፍተኛ ሁኔታ ቀጥሏል። የዜና ዘገባዎች እንደሚያመለክቱት የፊት መስመሩ ውጊያ ከመቼውም በላይ ተጠናክሮ እየቀጠለ ሲሆን በተለይም በምስራቅ ዩክሬን የሩሲያን ኃይሎች መሬት መያዝ ላይ መሆናቸው ተገልጿል። በሌላ በኩል ዩክሬን በድሮንና በሚሳኤል የምትፈጽማቸው የአጸፋ ጥቃቶች የሩሲያን የኃይልና ወታደራዊ መሠረተ ልማቶችን ኢላማ ማድረጋቸውን አጠናክረዋል። የቅርብ ጊዜ ዘገባዎች በአውሮፓውያን አቆጣጠር በታህሳስ ወር መጀመሪያ እንደሚያሳዩት የሩሲያ ፌዴሬሽን ኃይሎች በኖቬምበርና በታህሳስ መጀመሪያ ሳምንታት ውስጥ ተጨማሪ የዩክሬንን ግዛቶች መያዛቸውን ቀጥለዋል። በተለይም በዶኔትስክና በዛፓሪያስ ክልሎች ዙሪያ የሩሲያ ጦር ግስጋሴ ማስመዝገቡ ተነግሯል። ይህ የመሬት ይዞታ ጭማሪ በፈረንጆቹ ከተመዘገበው ከፍተኛ ወረራ አንዱ መሆኑ እየተዘገበ ሲሆን ይህም የዩክሬን ኃይሎች በምስራቅ ግንባር ላይ ከፍተኛ ጫና ውስጥ መሆናቸውን ያመለክታል። የግጭቱ ትልቁ ገጽታ በሁለቱም ወገን በሚፈጸሙት የረጅም ርቀት ጥቃቶች በተለይም በኃይልና ወታደራዊ ዓላማዎች ላይ ያነጣጠረ ነው። በዩክሬን ላይ የሩሲያ ጥቃቶች። ሩሲያ በክረምት ወቅት ዩክሬንን በብርድ ለመጉዳት በማሰብ ኃይል ማመንጫ ጣቢያዎችን፣ ማሞቂያ ፋብሪካዎችንና ሌሎች ወሳኝ መሠረተ ልማቶች ላይ በተደጋጋሚ ከፍተኛ የሚሳኤልና የድሮን ጥቃቶችን እየፈጸመች ነው። ለምሳሌ በቅርቡ በከርሰን ከተማ በሚገኘው ማዕከላዊ ማሞቂያ ጣቢያ ላይ በተፈጸመው ጥቃት ከ40,000 በላይ ነዋሪዎች ያለ ሙቀት መቆየታቸው ተገልጿል። ይህ የሩሲያ ዘመቻ የዩክሬንን የኤሌክትሪክ አቅርቦት በእጅጉ የቀነሰ ሲሆን ሀገሪቱ በቀድሞ ወረራ ከነበራት አጠቃላይ የኃይል ማመንጫነት አቅም ውስጥ 1/3 ብቻ እየሰራ መሆኑ ተዘግቧል። በሩሲያ ላይ የዩክሬን ጥቃቶች። ዩክሬን ደግሞ በበኩሏ የሩሲያን ወታደራዊና ነዳጅ ኢንዱስትሪዎቿን ኢላማ ያደረገ የድሮን ዘመቻዋን አጠናክራለች። ዘገባዎች እንደሚያመለክቱት ዩክሬን ከ50 በላይ የሚሆኑ ወሳኝ የሆኑ የነዳጅ ማጣሪያዎች፣ የጋዝ ማምረቻ ጣቢያዎችንና ወታደራዊ መሠረቶችን በድሮን መታለች። እነዚህ ጥቃቶች የሩሲያን የነዳጅ ማጣሪያ አቅም በጊዜያዊነት እስከ 100% እንዲቀንስ እንዳደረጉት የኢንዱስትሪ ባለሙያዎች ይናገራሉ። ጦርነቱን ለማቆም ዲፕሎማሲያዊ ጥረቶች ቢኖሩም የሰላም ተስፋ አሁንም የራቀ ይመስላል። የአሜሪካ የሰላም ዕቅድ። በአሜሪካ ባለስልጣናትና በሩሲያ መካከል ጦርነቱን ለማቆም የሚደረጉ ጥረቶች ቀጥለዋል። ሆኖም የሩሲያው ፕሬዝዳንት ቭላዲሚር ፑቲን የአሜሪካው የሰላም ሐሳብ ላይ ተቀባይነት የሌላቸው ነጥቦች እንዳሉበት በቅርቡ ተናግረዋል። ይህ ዕቅድ ዩክሬን ግዛቶቿን ለሩሲያ እንድትተው የሚያስገድድ በመሆኑ የኪየቭ አመራር እንዲቀበለው በጣም አስቸጋሪ እንደሆነ ተዘግቧል። የተባበሩት መንግስታት ድርጅት በቅርቡ ባደረጉት ስብሰባ በጦርነቱ ምክንያት በሲቪሎች ላይ የሚደርሰው ጉዳት ካለፈው ዓመት ጋር ሲነጻጸር በ24% ጨምሯል በማለት አስደንጋጭ ዘገባ አቀርበዋል። ድርጅቱ በሲቪል መሠረተ ልማቶች ላይ የሚደረጉ ጥቃቶች እንዲቆሙና ለሰላም የሚደረገው ዲፕሎማሲያዊ ግፊት እንዲጠናከር አሳስበዋል። በሰብአዊ ጉዳቶች ረገድ በጦርነቱ ወቅት ወደ ሩሲያ የተወሰዱ የዩክሬን ሕፃናትን ወደ ሀገራቸው የመመለስ ጥረቶች ቀጥለዋል። የዩክሬን ባለስልጣናት ከዓለም አቀፍ አጋሮች ጋር በመተባበር 7 ሕፃናትን በቅርቡ መመለስ መቻላቸውን ይፋ አድርገዋል። በአጠቃላይ ጦርነቱ እልባት ሳያገኝ መቆየቱ የዓለም አቀፍ የኃይል አቅርቦትንና የምግብ ዋጋን ጨምሮ በዓለም ኢኮኖሚ ላይ ጫና ማሳደሩ ቀጥሏል። በአሜሪካና በአውሮፓ ህብረት ውስጥ ለዩክሬን የሚደረገው ተጨማሪ ወታደራዊ የገንዘብ ድጋፍ ዙሪያ ውይይቶችና የፖለቲካ ትርክቶች አሉ። የዚህ እርዳታ መዘግየት በዩክሬን ጦር ላይ ጫና እየፈጠረ እንደሆነ ይነገራል። ዩክሬን ከኔቶ አባል ሀገራት ተጨማሪ የላቁ የጦር መሳሪያዎች እንደ ኤፍ-16 አውሮፕላን ማግኘቷና የሩሲያን ግዛት የመምታት ፍቃድ ማግኘቷ አዲስ የውጥረት ገጽታ ፈጥሯል። ሩሲያ ይህንን እንደ ቀጥተኛ ጣልቃ ገብነት በመቁጠር የኒውክሌር ምላሽ ሊሰጥ እንደሚችል በተደጋጋሚ አስጠንቅቃለች።
ሩሲያ በቅርቡ የኒውክሌር የጦር መሳሪያ አጠቃቀም ዙሪያ የፖሊሲ ማሻሻያ ማድረጓ ተዘግቧል። ይህ ማሻሻያ የሩሲያ ግዛት አንድነትና ሉዓላዊነት አደጋ ላይ ከወደቀ ኒውክሌር ያልሆኑ ጥቃቶች ቢፈጸሙም እንኳ የኒውክሌር ምላሽ የመስጠት መብት እንደምትወስድ በግልጽ ይጠቅሳል። ይህም ዓለምን እያስጨነቀ ያለ ጉዳይ ሆኖ ከቆየ ሰነባብቷል። ውድ አድማጮቻችን ለሰዓቱ የነበረን መረጃዎቻችን ይህን ይመስል ነበረ። ለቻናሉ አዲስ የሆናችሁ አዳዲስ መረጃዎች በፍጥነት እንዲደርስላችሁ ቻናሉን ሰብስክራይብ በማድረግ የደወል ምልክቷን መጫን አይዘንጉ።